ከተማና ከተሜ ጋር ተያይዞ ያለው እሳቤ አንድ ሀገር ኔሽን ቢልዲንግ የሚባለው ከናወን ሊሳካ የሚችለው በጥግጊ የሚኖሩ ሰዎች ካሉ ብቻ ነው። በአንድ ኪሎ ሜትር ስኩዌር ውስጥ ምን ያክል ሰው አለ የሚለው ጉዳይ ለኢኖቬሽን ለኮምፒቲሽን በጣም ወሳኝ ነገር። የተበተነ ስካተርድ የሆነ ማህበረሰብ ግብርም አይከፍልም፣ ለኔሽን ቢልዲንግም የተመቸ አይደለም። ለምን ስትበተን አስቸጋሪ፣ ሰብሰብ ስትል በንጽጽር ይሻላል ሰርቪሱ። ጥግጊ በጣም ወሳኝ ነው። ዴቨሎፕመንትን የሚያስብ ማንኛውም መንግስት፣ ብልጽግናን የሚያስብ ማንኛውም መንግስት ከተሜነትን፣ ከተማነትን፣ ግብር መክፈልን፣ ሰርቪስ ፕሮቫይድ ማድረግን ማዕከሉ ካላደረገ ልማት ሊያመጣ አይችልም። ከተማ ያስፈልገኝ ወላዋይ ነው የኔ ኮንስቲትዩዌንሲ አርሶ አደር ነው ካልክ ልማት አታስብም ማለት። ቢኮዝ የተጠጋጋው ማህበረሰብ ይፈጥራል፣ የነቃ ነው፣ ግብር ይከፍላል፣ የምትነግረውንም በቅርበት ይሰማል፣ ቅርብ ስለሆነ ኢንፍራስትራክቸሩ። እንደዛሬ እኮ እንደኛ ዘመን ሶሻል ሚዲያ እኮ የተስፋፋበት አልነበርም እና እንደነዚህ አይነት የእሳቤ ስብራቶች ነበሩ። እነዛን ማረቅ ላይ ይሰራ